የአካባቢው አየር በጭጋግና በከባድ የጭንቀት ስሜት ተሞልቷል። ሳዲርተን ከቁጥጥር ውጭ በሆነ ሁኔታ ውስጥ ራሱን አግኝቶታል። ሰላም ውድ የአትሮኖስ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ለልጅስ ምን ያሳየናል? አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ የሚለውን የደወል ምልክት በመጫን ሰብስክራይብ እንድታደርጉ የአክብሮት ጥያቄን አቀርባለሁ። ለልጅስ ምን ያሳየናል? የአካባቢው አየር በጭጋግና በከባድ የጭንቀት ስሜት ተሞልቷል። ሳዲርተን ከቁጥጥር ውጭ በሆነ ሁኔታ ውስጥ ራሱን አግኝቷል። ከፊቱ የቆመው ሰውዬ ቁጣና እልህ የሞላበት አይኑን ጥሎበት በትርጉም የተሞላውና የሚያስፈራው ሽጉጥ ወደ እሱ አነጣጥሮታል። ሳዲርተን ሁኔታውን ለማረጋጋትና ከተጋረጠበት የሞት አደጋ ለማምለጥ እየሞከረ እባክህን ተረጋጋ፣ እኔ እዚህ መጥቼ መሄድ እችላለሁ፣ ያደረከውን ግድያ ግን ገና አልረሳሁትም በማለት በረጅሙ ተነፈሰ። ነገር ግን ከፊቱ ያለው ሰው በቀላሉ የሚመለስ አልነበረም። የሳዲርተን ቃላት ይበልጥ አበሳጩት። የሰማኸው መረጃ ማን ነው የነገረህ? ያንን ስም አሁኑኑ ትነግረኛለህ እያለ በቁጣ ጮኸ። ሳዲርተን ሽጉጡ ወደሱ ይበልጥ ሲቃረብና የሞት ጥላ ሲያጠላበት መቋቋም አቅቶት በከፍተኛ ድምጽ እውነቱን ዘረገፈው። ፈማ ነች የነገረችኝ፣ ከዛፋር ጋር ነው የምትሰራው። ይህን ስም ሲጠራ በሰውየው ፊት ላይ የነበረው ቁጣ ወደ መገረም የተቀየረ ቢመስልም ሳዲርተን ግን አሁንም በድንጋጤ እየተነቀጠቀጠ ሽጉጡ እንዲወርድለት ይማጸን ነበር። በጥቂት ሰከንዶች ውስጥ በሁለቱ መካከል የተፈጠረው ግብግብ በድንገተኛ የተኩስ ድምፅ ተቋረጠ። ሙምታዝ በከባድ ሁኔታ ተደብድቦ በደመናና በጭቃ ተላውሶ ሕይወቱ ልታልፍ ጥቂት ቀርቷት በረሃው ላይ ወድቋል። ሳዲርተንና ጓደኞቹ ሙምታዝ በቃ አሰቃቂ ሁኔታ ሲያገኙት በውስጣቸው ያለው የነቀዘ ቁጣ ገንፍሎ ወጣ። ሳዲርተን የጓደኛው መጎዳት ሲመለከት ጥርሶቹን አፋጭቶ በቁጭት ቃል ገባ። ሙምታዝ ብቻህን አይደለም፣ ይህንን ያደረገውን አካል ዋጋውን ያገኛል በማለት ሙምታዝ በፍጥነት አንስተው ወደ መኪና አስገቡት። በሚስጥር የተሸፈነው ጉዞ መኪና አቧራ እያጨሰ በከፍተኛ ፍጥነት ካደጋ ቦታ ሲርቅ በመኪና ውስጥ የነበረው ዝምታ ከባድ ነበር። ከሳዲርተን ጎን የተቀመጠችው ሴት ሴማ በጥንቃቄና በጥርጣሬ አይን እየተመለከተችው ለመሆኑ ሙምታዝ ከመውደቁ በፊት የተናገረው ወይ የነገረህ ነገር አለን ስትል ጠየቀችው። ሳዲርተን ለአፍታ አሰበ። በውስጡ የሚያውቀው ሚስጥር ደብቆ ፊቱን ወደ መስኮት እያዞረ የለም ምንም የተናገረው ነገር የለም አላት። እርግጠኛ ስለመሆኑ ደጋግማ ስትጠይቀው አዎ እርግጠኛ ነኝ ሲል መለሰላት። መኪናው ወደማይታወቅ መዳረሻ እየገሰገሰ ቢሆንም በሁለቱ ልብ ውስጥ ግን የተለየ ጥርጣሬና ቀድ እየተሸረበ ነበር። ነገር ግን በጉዟቸው መጨረሻ ላይ የሚጠብቃቸው አንድ የማይታጠፍ ጽኑ እምነት አለ። ይህ እምነት ምን ይሆን? በቀጣይ ክፍል ይዘንላችሁ እንመጣለን። እስከዚያው መልካም ቆይታ።